የቀልድ ማዕበል ቤተሰቦች እንዴት ናችሁ? ዛሬ ደግሞ በሳቅ የሚያጠቀልቃችሁን አዲስ ማዕበል ይዘንላችሁ መጥተናል። እስከ መጨረሻው አብራችሁ ካልቆያችሁ ብዙ ሳቅ ያመልጣችኋል። ዝግጁ ከሆናችሁ ወደ ቪዲዮ የምናወራው ነገር ሀሳብ ለመግለጽ ስለሆነ ብቻ ዳውሮ ከተማ ላይ ፕሮግራም ነበረ። ገበያ መሀል ወጣችሁ እያገለገላችሁ ነበረ። ወንጌል ስርጭት ነበራችሁ። ልጁ ያለኝ ነው በአይኔ ያየሁት 16 አህዮች ላይ አጋንንት ወጥቷል አለ። ሶፊ ነገሩ እንዴት መሰለ? እግዚአብሔር ይሰራል። እግዚአብሔር አይደለም አንድ ሰው እንዳለ አንድ ትልቅ ሰው እንዳለ ዮናስ አሳ ውስጥ ገባ አሳ ዋጠ ምናምን ሳይሆን ዮናስን አሳ መዋጡ ብቻ አይደለም አሳ ራሱ ዮናስ ውጧል ብል እኔ አምናለሁ እንዳለው እኔ በእግዚአብሔር ነገር መጽሐፍ ቅዱስም ዲፕሊ በደንብ ስለማይ በእግዚአብሔር ታምራት በእግዚአብሔር ስራው በእግዚአብሔር ኃይል በግርማው አምናለሁ። እግዚአብሔር ተፈጥሮን የሚያዝዝ አምላክ ነው። እንስሳ አዋፋትን እኔ ለኤልያስ ቁራን አዝዣለሁ ብሎ ቁራ እንደዚህ ይዞ ስጋ መጣ። ታምናለህ? ጴንጤ ኮንክ ታምናለህ አይደል? አማኝ ኮንክ ታምናለህ? ጴንጤ ኮንክ ሳይሆን ቁራ ስጋ መጣ አይን ታምናለህ አይደል? ሁለቱ ተቆራኞች ስጋና ቁራ ተገናኝተው እንግዲህ ታማኝ ሆኖ አደረሱ። ይሄ መጽሐፍ ቅዱስን ካላመንክ ኦር በእግዚአብሔር እምነት ከሌለ ማታምነው ነገር ነው። አብዛኛው ሰዎች መጽሐፍ ቅዱሳችን ውስጥ ያሉ እንደዚህ አይነት ነገሮች የማያምኑት ስለ መጽሐፍ ቅዱስ ዲፕሊ እንትን ስለማይሉ በአምላክ ያለው እምነት ስለሚቀንስ ነው። ነገሩ እንደዚህ ነው። ወንጌል እየሰበኩ ከተማ ላይ በጣም ዳውሮ የተወደደ ህዝብ ነውና በጣም በጊዜው የነበረ በነገራችን ላይ በጣም የመጀመሪያ ኮንፈረንስ ገብቼ የመጀመሪያ ቀን እያገለገልኩት ልክ ሳገለግል ላቭ ላይ ነበር። በጣም ቀጭን ነበርኩ። ላቭ ላይ ነበር። ጉባኤ መካከል ለ3 አመት ኮላሊት ታማሚ የነበረች ሴትዮዋ ሮጣ መጣ። ላቭ ነበር እንደዚህ እየተንጠባጠበ ላቡን እንደዚህ ያደረገችኝና ልብሱን እንደዚህ አውልቃ ኮላሊቷን እንደዚህ አሸች። አርብ እንደዛ አደረገች። እኔ ሐሙስ ገብቻለሁ። አርብ እያገለገልኩ ላብን እንደዚህ ነክታ ይዛ ማለት ነው ጠራረጋ ኮላሊቷን ዳሰሰች። ታምናለህ? ይሁድ ምስክርነቷ ነበር። ለ3 አመት በአንድ ጎን ተኝቼ ነው ምኖረው አለች። በህዝብ ፊት መሰከረች። ምስክርነት ማንም ያውቅ ነው፣ መደወል እንችላለን። እና በሚገርም ሁኔታ ከኮላሊት በሽታ ተፈወሰች። ቅዳሜ ለወንጌል ስርጭት ወተን ባለንበት ታይም እንደስ ገበያ መግቢያ አካባቢ ላይ ነን። ወንጌል እያገለገለን እየሰበከ በጣም ፓወርፉል በሆነ ኃይል የኢየሱስ ኃያልነትን ኢየሱስ አምላክ እንደሆነ ኢየሱስን ተቀበሉ፣ የእግዚአብሔር ልጅ ነው፣ በሱ የሚያምን የዘላለምን ህይወትን ያገኛል፣ ከጥፋት ዳኑ፣ ከጨለማ ኑ ወደ እግዚአብሔር መንግስት እያልኩ እየጠራው ወደ መዳን መንገድ ህዝቡን እየጠራው ባለውበት ሰዓት ኃያ ላይ እህል ጭኖ ወደ 10 ምናምን ሰው ነውና ከተማ እየገባ ነው ማለት ገበያ እየገባ ነው። ያው እግዚአብሔር ምስክር እያገለገልኩ ወንጌል እያወራው ባለውበት ታይም በዛ ሙቭመንት ምን አይነት መንፈስ ቴሪቶሪ እንደተቆጣጠረ ያላቀም ወደ 7 የሚያክል ኃያ ይዞ ድራይቭ እያደረጉ ኃያውን እየነዱ ይሄ የጫናውን ኃያውን ይዞ ገበያ እየገቡ ያሉ ሰዎች ወደ 7 የሚያክሉ ወደቁ። ስማኝ ገበያ ማለት እሺ ሰዎቹ ወደቁ። ሰው ተነጋገረ። ማዘዝ ጀመርኩ። አጋንንት ጮው መውጣት ጀመረ። እንግዲያውስ የኢየሱስ ትኩረትም በምን ላይ ነው? በነፍሳት ላይ ነው። እኔ እዛ ያንን ያሉት እንግዲያውስ ኃዮች አንድ ላይ ምን እንደሆኑ አላቀም። መንፈስ ይውጣ መንፈስ ይጣላቸው። አንዱ ሁለት ኃያ ወድቋል። እሺ እንግዲያውስ ሶፊ አንተ ስላወጣክ ነው እንደዚህ አይነት ነገር ሚዲያ ላይ እንዲወጣ ስለማልፈልግ ነው። እግዚአብሔር ይሰራል ብሎ የሚያምኑ ሰዎች በዛ አስተሳሰብ ሊቀበሉ ይችላሉ። እንግዲያውስ እንስሳ ላይ ወይ ዱር አራዊት ላይ አጋንንት ወደዛ ሲገባ ወደ ኢየሱስም አዞሪያ ላይ እንዲገባ ሲያደርግ አይተናል እንጂ ከአጋንንት ከእንስሳ ሲወጣ አላየንም። ናት ቢብሊካል ነው። ግን አጋንንት ይጣላቸው አላቅም። አህዮች ወድቋል። እኔ ግን ሳዝዝ አጋንንት የወጣው ከሰዎች ነው። ከአህያ አይደለም። አህዮች አልጮሁም። አህዮች እኔ አህያ ተፈጥሮ ጮኸት አለው። እኔ ምን አገባኝ? እሱ ትኩረቴ ግን የኢየሱስ ትኩረትም የኛም ትኩረት ወንጌል የተቀበልነው እውነት ነፍሳት ላይ ስለነበረ ነፍሳቶች ላይ እየተነገርኩ ነበር። እየተነበው ማለት ከዛ ዴሊቨረንስ እያደረኩ ነበር። ያዙት ብዬ እሱ ጮህ እየወጣ ነበር። አንዱ ይገርማል። ላይፉን ሙሉ ለጠንቋዮች እየገበረ በጥንቆላ ስር የታሰረ ሰው ነው የተፈታው። በማይመስል በአጭር ታይም ወንጌል ስርጭት 16 አህዮች ጋር ማለት ነው ወደ 15 ወደ 14 15 16 ይሆናሉ አህዮቹ። ሰዎቹ ወደ 7 ናቸው። 7 ሰዎች ናቸው። በጣም የሚገርም ነገር እና ከአንድ ሰው በጣም የገረመኝ ነገር ዘመኑን ይዤዋለሁ፣ ሀፍቱን እየበላው ነኝ፣ የማሳውን ሀፍት እየበላው ነኝ፣ ዘመኑን እየበላው ነኝ፣ ብሩን ሀፍቱን ለኔ ነው እየነገደ ያለ መንፈስ ለኔ እየነገደ ነው። አንዳንድ ጊዜ የሰይጣን ነጋዴዎች አሉ ታውቃለህ።
ምንድናቸው ደግሞ እነሱ? ብራቸው ላይፋቸው ሁለመናቸውን ለሰይጣን ያደረጉ ቀለበት ስር ውስጥ ያሉ እነርሱን የሚያገለግሉ ሰዎች እንደዚህ ጳውሎስ የገዛዛት አይነት መንፈስ የከተማው በረከት እንደዚህ አሉ። ከዚህ በኋላ እንደዚህ አይነት መንፈስ ላያቸው ያሉ ሰዎች በከተማ መሃል ባስ ውስጥ በምን ውስጥ እግዚአብሔር እንደዚህ አይነት ቅባት ላያችን ላይ ያስቀምጧል። ዊዛውት ካሜራ አሁን ካሜራ በሳቱ ኖሮ ይዤ ቢሆን ለታሪክ ምስክርነት አለ። ግን ብዙ በካሜራ ያልተደገፉ ብዙ እግዚአብሔር በህይወት ያደረገው በእኔ አልፎ እግዚአብሔር ያደረገው ታምራት ካወራው ህዝብ አይደለም አንተ እዚህ ጋር ልትነሳ ትችላለህ። በጣም የሚበልጥ ታምራቶች አሉ። ትልልቅ ታምራቶች ሀያ ጭኖ የሚሄዱ ይገርማል። እሺ ማፀን የለም ያለች ሴትዮዋ አንድ ስዳማ አካባቢ ወደ ስዳማ ክልል ውስጥ አሁን ክልል ነው ወደ ስዳማ አካባቢ ማፀን የለም አለች። ልጅ ፈልጋለሁ አግብቼዋለሁ ማፀን እንደሌለኝ ዶክተር ነገረኝ አለች። ማፀን የለም አለች እኮ ሊትራሊ ማፀን የለም አለች። ነው ማፀኑ እንግዲያውስ እሷ አዶነ በሳቱ ለኔ አገልግሎት ነው የሄድኩት ማፀን ቆርጦ አውጥቷል አላለችም። ግን አንድ የቤተክርስቲያን መሪ እኔ ሲጸልይ እግዚአብሔር ልጅ ይሰጥሻል ብዬ ሲጸልይ ተሳቀቀኝ። እንዴት እኛ እናውቃለን እኮ አዶነ በቃ ተፈጥሮ ማፀን ምናምን የላትም አሉ። ማፀን ውስጥ ማለት ልጅ የሚይዝ ማፀን ያለ አግብታለች እኮ ልጅ የሚይዝ ማፀን የለም አለች። እሺ ተናግሬዋለሁ። ከማፀን በፊት ምንድነው ከማፀን ትርፍ በዚህ በኩል ጽንስ ከቀረም ይቀራል ዶክተር ያላት ስትናት ማፀን ስለሌለ ጎን ላይ ጽንሱ ከተፈጠረ ይፈጠራል። ግን ኦፕራሽኑን ከማውጣት ውጪ ልጅ አያድግም የተባለ ሴት ናት። ተናግሬ ከ2 ዓመት ተኩል በኋላ አረገዘች። ባስልኤል የሚባል ልጅ ወልዳለች። በቃ ልጅ ይሰጥሻል አልኩት። እኔ ምንም ወንድ ሴትም አላልኩም። በቃ ልጅ እግዚአብሔር ወንድም ሴትም ይስጥ በቃ መቀበል ነው የጠበቀ ሰው ምን ሌላ። ግን እግዚአብሔር በዚህ ልክ ነው ሶፊ የሚሰራው። እኛ አእምሯችን ካላስ አንድ ጊዜ እንዳሁን አስታውሳለሁ የሞተ ሰው ነበር። ሳጥን ተገዝቶ ነበር። እሺ ሳጥን በዛን ጊዜ 120 ብር ነው። እሺ በክርክር 90 ብር አደረጉና 30 ብር ቀነሱ። 30 ብር ቀነሱ። በኋላ እኔ 3 ልጆችን ወስጄ ስገባ 90 ዓመተ ምህረት ነው ስንጸልይ ሳጥን እኮ መጥቷል። ሰው ያለቀሰ ሲጸልይ ሰውየው ተነሳ። የት ነው? ካምበሉ አባይ ወዴት ነው አካባቢ? ካምበሉ አባይ ቤኒሻንጉል ጉሙዝ ክልል 6 ቅድም እንዳልኩ በኦሮሚያ አካባቢ የሚዋሰን እዛ አካባቢ እኮ። እስቲ ይሄን ገጠመኝ ንገረኝ። አንተ የሞተ ሰው አለና ናስነሳ ተብለ ተጠርተ ነው አይደለም? ሰውየው ባይዘው ወይ ምን ተዋወቅ እኛ ቸርችም እንደ ፋሚሊ የምንቀራረብ ሰዎች ነው። ስለዚህ ለቅሶ ሄደ ነው አንተም ታዳ እንደ ሰውየው ስሞት ሁሉ ሲያለቅስ ኦሬዲ የፕሮግራም ቸርች እዛ አካባቢ ነው የሰፈር ፕሮግራም። እሺ በኋላ ስንገባ ሰውዬው ተኝቷል። ሳጥን ሄዶ ተገዛ መጣ እኮ ሳጥን ተነስለው ነበር። ሳጥን ሲገዛ እንደ ሳጥን ሲገዛማ ሰዎች ላኩ ትልልቅ ሰዎች ነው ሄዶ ያመጡት። ሳጥን መጥቶ እኮ ቁጭ ብሏል። እሺ ሰውየው እንዲህ አይኑን አፋጦ ነው የሚተኛ። እሺ ተነስን ሰውየው እኮ በምን ሐሳብ መጣል? ያ ሐሳብ እንዴት ዝም ብለህ ተነሳልከው? እኔ ባይዘ ከሱ በፊት እንዲህ አይነት ታምራቶችን ብዙም ተለማምጄም ሳይሆን ውስጤ በጣም ደስታ ይሰማኛል። ቅድም እንዳልኩ ዝናቦችን እናጠፋለን። እዛ አካባቢ ብዙ ታምራቶች እግዚአብሔር በእኛ የሚጠቀም ጡጣ የሚባል አለ። አንተ ጡጣ ምናምን የምታውቅም ጡጣ ማለት በወኔ መንፈስ የተሞሉ ወደ ውሃ ውስጥ ይገባሉ። እሺ ሰዎቹ ቤኒሻንጉል ጉሙዝ ኤዲያን እዛ አካባቢ ዝንጀሮ የሚበሉ አሉ፣ ጦጣ የሚበሉ አሉ፣ ዘንዶ የሚበሉ አሉ። ሰው ሆነው እንደ በጣም እዛ አካባቢ ሲታገለግል ዘንዶ አለ። ብዙ ቻሌንጆች ነው ያሉ ጫካ ውስጥ ጌታን ስናገለግል የነበረበት ማለት ነው። ስለዚህ እኔ ብቻ ሳይሆን እግዚአብሔር የሚሰራው ታምራት እዛ በጣም አሜዚንግ በጣም ድንቅ ነበርና እግዚአብሔር መንፈስ በእኛ ላይ ታምራት የሚሰራው የሞተ ሰውየው ወዳውኑ ገባው። 3 ልጆች ከኔ ጋር አሉ። ተነስነው ሰውየው ተነሳ። ምንም ሳትጸልይ ምንም በቃ እንደዚህ ተነስ ስትለው ብድግ አለ። ከዛ በኋላ ሳጥን የስንት ዓመት ይሆናል?
በዛን ጊዜ ኦልሬዲ 40 ዓመት ይሆናል። 40 ዓመት ይሆናል። ያው አይ በጊዜ አስነስታየዋል። በጊዜ አነሳው። አይ ደስ ይላል። በጊዜ ይሄ ነው እግዚአብሔር ታምር። ሰው ግን ምንም አላለም። ከዛ በኋላ ልጅ ያልወለዱ ብዙ ሰዎች ልጅ ወልደዋል። እሺ ልጅ ወልዶ አንድ ጊዜ አስታውሳለሁ የሰው ቤት ሄደን በጣም ልጅ ሆኜ ነው እኔ ትንቢት የጀመርኩት። እሺ ልሳን ነው የመተርጎም ጸጋ በኔ ላይ አለ። ሙታን የሚያነጻ ጸጋ በኔ ላይ አለ። ቸርቾኜ መናፍስቶች ከቤት ሲጠራ ራሱ ከቤት ይመጣሉ። ቸርቾነ ስታዝ ከቤት ይመጣሉ። መናፍስት የት እንዳለ ያውቃሉ። በሰውነቱ ላይ ስንት ቁጥር እንደሆነ ያውቃሉ። ምን እንደሆነ ቁጥሩ ራሱ ከቁጥሩ ጭምር አጋንንት ስንት እንደሆኑ በሱ ላይ በሰው ላይ ያለ በሰውየው ላይ ስንት አጋንንት እንዳለ እና የሰውነት ክፍሎችም አሉ ያለበት ቦታ ይሄን በደንብ እኛ ቸርች ሲያስተምርም ራሱ ቸርች ውስጥ ሲያገለግል ኦሬዲ ወደ ጸሎት ሲገባ መናፍስት አይኗ ላይ ይሁን ጆሮዋ ላይ ይሁን ስንት ክፍሏ ላይ ይሁን አመጣጡ ምን እንደሚሰራው ጭምር የእግዚአብሔር መንፈስ ያሳያል። ከዚህ በፊት መጀመሪያው ሲጀምር የሆነ ብርሃን ነው የሚያበራል። እንዲህ አይነት ፖስ እሺ ቸርች ውስጥ ማን ነው የሚያበራል? መንፈስ ቅዱስ ነው። ፓውዛ ያበራል። አንድ ፓውሳ ባትር ነገር ነው የሚያበራል። ከዛ በኋላ ይነግረኛል። አሁን ደግሞ ቀጥታ እኔ ሲጸልይ አጋንንት የት እንዳለ ቅድም እንዳልኩ እኔ በኢትዮጵያ ውስጥ ብዙ ቦታ ስላገለገልኩ ይሄ ወሬ ነገር ማለት ምስክሮችም ይኖራሉ። አሁን እኔ ብዙ ጊዜ እንዲያገለገልኩ ማለት ትንሽ አይደለም፣ ጥሩ እኮ ነው። ለምሳሌ የሚቀጥለው ትውልድ መበረታታትም ይሆናል። እንደገና ለእግዚአብሔርም ክብር እኮ ነው። ከምስክርነታቸው የተነሳ አይደለም ይላል ድል ነሱ። ስለዚህ የድል መንሻ መንገድ ነው አንዱ ምስክርነት እንጂ ያንተን ትንከፍ ለማድረግ አይደል። እንደሱ አይነት እሳቤዎች ሊኖሩም አይገባም። ያ አሁን እኔ መናፍስት የት እንዳለ እሱም ብቻ አይደለም። ሰው ልሳን ሲናገር ዲ ምን እንደሆነ ሪ ምን እንደሆነ ትክክለኛ ልሳን እንትን አለ፣ ክፍል አለ፣ የውጊያ ክፍል አለ። እኔ አሁን ሰው ቸርች ውስጥ ልሳን ከተናገረ ምን እንደሚያወራ ቃለሁ በቃ ማንም ካወራ ሰውዬ ያወራ በዚህ የሆነ ነገር አለ ይላል ቀጥታ ሰውዬው አቅም። ስለዚህ አንተ የበተርጎም እንትኑ አለ። ሰውዬው ሲናገር በቃ የኦሮምኛ፣ አማርኛ፣ ትግርኛ፣ ከምባተኛ፣ ዲኛ እንደሚያወራ ሰው በዚህ በኩል የሆነ እንዲህ አይነት የተፈጠረ ነገር ስላለ ቶሎ ጸልዩ ይላል። ኦር ደግሞ ሰውዬው እየጠፋ ነው እንዲህ ነገር ውስጥ ነው ያለ እንዲህ አይነት መጥፎ ነገር የተለማመደ ነው ይላል። ሰውዬ ግን ሃሌሉያ 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 ያለ ምን እንደሚያወራ አቅም። እኔ እጄ ሰውዬ ሰላም ላንተ ይሁን መንፈስ ቅዱስ እንዲህ ያለ ነው ያልኩ ካሱ ወስጄ ነው ለሱ መናገር። መንፈስ ቅዱስ ካሱ ተቀብዬ ሰውዬው ልሳን ከተናገረ ኮምፕሊትሊ። አንዳንዴ ደግሞ ሰዎቹ ልሳን ትክክለኛ ካልሆነ እኔ አንድ ቸርች ጅማ በኩል አንድ ጊዜ መናፍስቶች ወጣት ውስጥ ወሎ እና እንዴት እናደርጋለን አሉና ስለኔ ሰሙና ጋብዙኝ። ዲምቱ የሚባል አካባቢ አለፍ ብሎ የሆነ መካነ ኢየሱስ ቸርች ነበር። የበዛም ጊዜ 1998 ነው። ሙሉ ቸርች አንድ ሰው ብቻ ነው ልሳኑ ትክክል። ሙሉ ቸርች ሙሉ ሰው ኮምፕሊትሊ ሲናገር እኔ አውቄያለሁ። እኔ አሁን የቲም ቸርች ሲሄድ ማለት ነው እዛ ውስጥ ያለው ልሳን ከተናገረ ምንም አይደበቅም። የሚገርም ነው። ዝም ከተባለ ነው እንጂ በቃ ሰውየው እኔ እንዳውን እገፋፋለሁ ሰዎች ልሳን አይፈራህም። ግን ሰው እንደዚህ ለመናገር ከዛ ያንተን አገልግሎት ሲያውቅ ሰዎቹ ከዚህ በፊት በጣም ነው የሚፈሩት። እኔ ጸሎት ቸርች ራሱ ጸሎት ሲጀምር ቶሎ ይወጣሉ። በር ላይ ካለ ሰው በር ላይ ይቆማል። የቤተ ክርስቲያን ሽማግሌዎች ወጣ ይላሉ አይወጣሉ። ይሄ የታወቀ ደግሞ በሰበካ ደግሞ እንትናል የሚወጣል ፕሮግራም አለ። ገሜ ይመጣል ከተባለ በቃ የማይዱ ሰዎች አሉ። ወይም ደግሞ እኔ ተነስቼ ጸሎት ሲጀምር የተደበቁ ነገሮች ከጣዖት ጋር የተገናኙ ነገሮች እንዲህ አይነት ነገሮች ምንም አይደበቅኝ። የእግዚአብሔር መንፈስ ግልጥ አድርጎ ነው የሚነግረኝ። እኔ በጥበብ እንዲህ አይነት እንዲህ ነው ብዬ ሰዎችን ካውንስል አደርጋለሁ። ከዚህ በፊት እኔ በሰዎች እጄ እንደሚጸልይ ሰዎች ወደ እኔ ይመጣሉ። መንፈሳቸው ልክ እንደሆነ ይለያሉ። መንፈሳቸው ልክ እንደሆነ ልሳናቸው ልክ እንደሆነ ለራሱ ብቻ የሚናገር ልሳን አለ። አንዳንዱ ግን ወታደር አሉ ቸርች ውስጥ ሲያወሩ በቃ ስለ ቸርች ብቻ የሚያወሩት በቃ ስለ ግል ህይወታቸው ሳይሆን በቃ ቸርች ይሄን እንዲህ አለ፣ እንዲህ በረከት አለ፣ እንዲህ ውጊያ አለ፣ በዚህ ቸርች ላይ የሚነሳ ነገር አለ። መንፈስ ቅዱስ እኮ ስለ ቤተ ክርስቲያን ነው የሚያወራው። ከዛ በኋላ ታያለ በቃ
እኔ አሁን እጄ እንዲሁ ቸርች ውስጥ ሲጸልይ ሰዎች ልሳን ሲጀምሩ በቃ እዛ አካባቢ ያለው እንዲያለ ስለ ለካ እንዲመጥቷል ምናምን በጣም ምግብ ፈለጉና ምግብ አጣሁ። ምግብ በችግር ውስጥ ነበርኩና ምን ሆነ የተቸገርከው? ገንዘብ የለህም ነበር? ገንዘብም አልነበረን። እሺ ሚሽነር ነኝ የሄድኩ አገለግላለሁ። እሺ ኪሴ ላይ በፊት እኛ አገልግሎት ስንጀምር ትራንስፖርት የሚባል የለም። እሺ በእግር ነው የምትሄደው። 2 ቀን 3 ቀን በእግር ነው የምትሄደው። እሺ እና የሄድኩ ወቅቱ አይደለም። በጣም ውስጥ ምግብ ፈልጓል። በጣም ርቦኛል እና እጄ እንጨቱን ያዝኩ። የማንጎ የት ነው? ቤጊ የሚባል ነገር ቤጊ ምራው ቤጊ እሺ ቤጊ እዛ ጸለኩና ምን እንጨቱን ይዤ ማንጎ ላይ ዛፉን ይዤ ጸለኩ። ጸለኩና እዛ ላይ ወጣው 10 ፍሬ ማንጎ በላው። እኔ ጋር የነበሩ ስላለ ችግር የለም ያለ መረጃ። አሁን ለምሳሌ እኔ ገረመኝ ማለት ነው። እኔ ገረመኝ አንተ የምታቀርቡ ሰዎች እኔ ገረመኝ ኢቴም ከኪሴ ወጣውና ማሽን ላይ 4,000 አወጣው። ይሄ ምራክል አይደለም። ይሄ ምንም መረጃ የለም። የራሱ እንዴት ድንቅ እንደሆነ እንዴት መረጃ ምስክር አለኝ ነኝ። እሺ እኔ ከነ ምስክርነቱ ነው የምሰጥህ። ምንድን ነው ዛፉ ማንጎ የለም ያስክ ምን አለሽ? ወጣውና ወደኛ ወጣው ማንጎ ላይ ወጣውና ከዛ በላው። ይሄ አንድ ነው። ሁለተኛ ደግሞ ዳቦስ የሚባል ወንዝ አለ እኛ ሀገር ውስጥ ወንዝ የሚባል ዳቦስ የሚባል ወንዝ አለና ከዛ አንድ ሰውዬ ርቀት ላይ ቆሜ ሰውዬውን አያለው አሳ ይዛለው ብሎ እየታገለ ነበር። እየታገለ ነበርና ምን እያደረገ አሳ መያዝ ፈለገ። እሺ ሄድኩ ነው ወደዛ ቀረብኩና ምን ሆነ ነው አልኩ እና አሳ እምቢ አለ። ለልጆች የሚሰጠው ነገር የለም። ከዚህ ነው ይዤው እጄ ሽጬ ለልጆች አንዳንድ ነገሮች ይገዛለሁ አለ። አዛዘነኝና እንደዚህ አይነት ድፍረት አይኖረኝም። ያ 21 አመት አገልጋይ 21 አመት ሙሉ ያገለገልኩ አገልጋይ ነኝ። ኢሞሽናል አይደለም ነኝ። እሺ እንደዚህ አይነት ድፍረትም አይኖረኝም። እንደዚህ አይነት ድፍረት አይኖረኝም። እሺ ጸለይኩ። ምን ላይ ነው የምትጸልየው? ወንዙ ላይ እጄን ዘርግቼ ጸለይኩ። ምን ይሁን ብለህ እውጣ ብዬ ምንድን ነው ወደ አሳ ወደ ላይ ውጣ መሬት ወደዚህ ያለ መረብ ማለት ነው። አዎ እሺ ራይን ማጫወተኝ። አዎ እሺ 28 አሳ ምን ሆነ? ከየት ነው የወጣው? ከወንዙ። ምን ብለህ ጸልየህ እስቲ ንገረኝ። እንደዚህ ብዬ ጸለይኩ። ጌታ ሆይ እኔ ያንተ ልጅ ነኝ። እሺ እኔን ትሰማለህ። እሺ አሳ እንዲወጣ አዘዝኩ ብዬ ቁጥሩን አይደለም እኔ ጠራው። አሳ እንዲወጣ አዘዝኩ። አሳ ሲወጣ 28 ነው። ሰውየው በመረብ አንዳሳ ያላዘ ማለት ነው። ሰውዬ ራሱ አልቆመም፣ ወደቀ። የሚያስገርም ወደቀ ሰውዬው ራሱ። የት ወንዝ ነው? ዳቡስ የሚባል ዳቡስ አይደለም ዳቡስ የሚባል በጣም ትልቅ ወንዝ አለ ወላሂ ውስጥ ከመንዲ አልፌ ወደ ቤጊ ስትሄድ ማለት ነው። የሚገርም ታሪክ ነው። ይሄ ነው። የዛሬው ቪዲዮአችን ይህን ይመስል ነበረ። የትኛው ሪያክሽን የትኛው ቀልድ አስቋችኋል? ከተመቻችሁ ደግሞ ላይክ አድርጉ፣ ኮመንት አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ። እወዳችኋለሁ።